የወር አበባ የሚያዛቡ ዋና ዋና ምክንያቶችና በቤታችሁ ሆናችሁ ምክንያቶቹን በማስተካከል ትክክለኛውና ጊዜውን ጠብቆ የሚመጣ የወር አበባ ማድረግ እንደምትችሉ ዛሬ በዚህ ቪዲዮ እነግራችኋለሁ። የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አማኒ ነኝ። ዛሬ በአዲስ ቪዲዮ ተከስቻለሁ። 2 ቀን ያክል ምንም አይነት ቪዲዮ አልለቀኩም ነበር ስራ ምክንያት። እንግዲህ ዛሬ ከላይ ከርዕሱ እንዳያችሁት እንግዲህ በዋናነት የሴት ልጅ የወር አበባ የሚያዛቡ ምክንያቶችና እነሱም ምክንያቶች በቤታችሁ ምን ምን አይነት መፍትሄ እንዳላቸው ዝርዝር አድርጌ በግልጽ አማርኛ እነግራችኋለሁ። ቆይታችሁ ከኔ ጋር ይሁን። ኢሬጉላር ወይም ደግሞ የተዛባ የወር አበባ የሚለውን ዲፋይን ከማድረጌ በፊት ኖርማል ወይም ደግሞ የተስተካከለ የወር አበባ የሚባለው ልንገራችሁ። የተስተካከለ ወይም ደግሞ ኖርማል የወር አበባ የሚባል ከ2 እስከ 7 ቀናት ርዝመት ያለው እንዲሁም ደግሞ በወር ውስጥ ከ21ኛው እስከ 35ኛው ቀን መካከል የሚመጣ ሲሆን በሚመጣበት ጊዜ በተለየ ሁኔታ የማይጨምር በተለየ ሁኔታ ህመም፣ ሙቀት እንዲሁም ደግሞ ሌላ ስሜቶች የሌለው እንዲሁም ብዛቱን መጠኑም ብዙም ያልሆነ ማለት ነው። ነገር ግን የተዛባ ወይም ደግሞ ኢሬጉላር ማንስትሬሽን ፔሪድ የሚባለው የቀን ርዝመት የሚመጣበት ጊዜ፣ ምልክት እንዲሁም ብዛት ሁሉንም ያጠቃለለ ሲሆን ምክንያቶቹም የሆርሞን መዛባት፣ ጭንቀት፣ የክብደት ለውጥ፣ ከፍተኛ የሆነ የአካል ብቃት እንቅስቃሴ፣ የወሊድ መቆጣጠሪያ እንዲሁም እድሜዋ ከፍ ያለ ሴትዮ ግዝና ለማቆም የደረሰች ከሆነች ሜኖፓውዝ ታይም ላይ፣ የውስጥ በሽታዎች፣ የድብርት፣ የካንሰር፣ የአእምሮ ህሙማን መድኃኒቶች እንዲሁም ደግሞ የስኳር በሽታ ዋናና ተጠቃሽ ምክንያቶች ናቸው። አንዲት ሴት የወር አበባ በሚዛባበት ጊዜ ወይም ደግሞ የተለየ ምልክት ስታይ ወይም አሁን የምጠቅስላችሁ ምልክቶች በምታይበት ጊዜ ጤና ተቋም በመሄድ አስፈላጊውን ምርመራ ማድረግ ይኖርባታል ማለት ነው። ከነዚህም መካከል የወር አበባዋ ከ3 ወር ጊዜ በላይ የሚቆይ ከሆነ እንዲሁም የሚመጣበት ጊዜ ከ21ኛው ቀን በፊትና ከ35 ቀን በኋላ የሚቆይ ከሆነ፣ በሚመጣበት ሰዓት ብዙ ደም የሚፈስ ከሆነ፣ እርዝመቱ ከ7 ቀን በላይ የሚቆይ ከሆነ፣ በፔሪድ መካከልና እንዲሁም በግንኙነት ጊዜ ደም ይፈሳት ከሆነ፣ እንዲሁም በሚመጣበት ጊዜ ከፍተኛ የሆነ ህመም፣ ሙቀት፣ ድካም ስሜት በተለየ ሁኔታ የሚጨምር ከሆነ ያለምንም ጥርጥር በአካባቢ በሚገኝ የጤና ተቋም በመሄድ አስፈላጊውን ምርመራ ማድረግ አለባት ማለት ነው። ከህክምና አማራጮች መካከል የመጀመሪያው የወሊድ መቆጣጠር ማቆም ወይም ደግሞ መቀየር ሊሆን ይችላል። ክብደቷን ማስተካከል ሊኖርባት ይችላል። ጭንቀትም ካለባት ጭንቀቷ መታከም፣ አመጋገቧ ልታስተካክል ትችላለች። በተለይ በሚመጣበት ሰዓት ብዙ ደም የሚፈስ ከሆነ አይረን ያላቸው ምግቦች እንድትመገብ እንዲሁም ፎሌት ምናምን የመሳሰሉ ነገር እንድትመገብ ይመከራል። ቀለል ያሉ የአካል ብቃት እንቅስቃሴዎች ሬጉላርሊ እንድትሰራ ይደረጋል። መታከም ያለባቸው የውስጥ በሽታዎችም ካሉ በቅድሚያ እነሱ እንዲታከሙ ይደረጋል። ነገር ግን እናንተ በቤታችሁ ውስጥ ሆናችሁ ህክምና ሳትሄዱ ማስተካከል የሚኖሩባችሁ አንዳንድ ነገሮች አሉ። ከነዚህም መካከል ሄዳችሁ የሚመጣበት ቀን ርዝመት እንዲሁም ደግሞ በሚመጣበት ሰዓት የሚሰማችሁ ስሜት ካለ ትክክለኛ በወረቀት መዝግባችሁ መያዝ፣ እንዲሁም ደግሞ ብዛቱ፣ ስሜቱ፣ ህመም ካለው እነዚህ ነገሮች በደንብ ማወቅ ይኖርባችኋል። በአይረን የበለጸጉ ምግቦችም ደግሞ ብትበሉ ይመከራል። አልኮል የምትጠጣ ከሆነ አልኮል እንድታቆም፣ ሲጋራ የምታጨስ ከሆነ ደግሞ ሲጋራ ማጨስን ማቆም ይኖርባታል። ጭንቀትም ካለ ጭንቀቷን መቀነስ ይኖርባታል። ቀለል ያሉ የአካል ብቃት እንቅስቃሴም ደግሞ በቤቷ እንድታደርግ ይመከራል። ስለዚህ ቤተሰቦች ዛሬ እችን የመሰለች አጠር ያለች ቅመም የሆነች መልእክት ይዤ መጥቼ ነበረ። ለዛሬ የነበረ ቆይታ ይህ ይመስላል። በዚህ ዙሪያ ጥያቄ ያላችሁ፣ ያልገባችሁ፣ ግልጽ ያልሆነላችሁ እንዲሁም ደግሞ እኔ የሳትኩት ነገር በዚህ ግልጽ እንዲሆንላችሁ የምትፈልጉ ሰዎች ካላችሁ ኮሜንት አሳውቁኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ጊዜ ይሆንላችሁ።